አሁን በተሰማ አስገራሚ መረጃ ትራምፕ ኢራንን ትገለኛለች ብለው ተንበጫብጫዋል አሉ። ትራምፕ ኢራን ልትገለኝ ከሞከረች ከፍተኛ ጥቃት እንደሚጠብቃት ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ግድያ ልትፈጽምባቸው የምትሞክር ከሆነ ከፍተኛ ጥቃት እንደሚደርስባት ዛቱ። በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ 1000 ሚሳኤሎች ኢራን ላይ አነጣጥረው እየጠበቁ ነው በማለት ጽፏል። የኢራን መንግስት የአሜሪካን ፕሬዝዳንት ለመግደል ከሞከረም ተጨማሪ 1000 ሚሳኤሎች በፍጥነት እንደሚዘጋጁም አስጠንቅቀዋል። ኢራንን ሙሉ በሙሉ ለማውደም ትዕዛዝ እንደተሰጠ የገለጹት ፕሬዝዳንቱ የአሜሪካ ወታደሮች በተጠንቀቅ መቆማቸውንም አክለዋል። የማህበራዊ ሚዲያ መልእክታቸው አላህ ይመስገን በሚል ጽሑፍም አጠናቀዋል። ኢራን ትራምፕን ለመግደል አሲራለች የሚል የስለላ መረጃ እስራኤል ለአሜሪካ አቀብላለች። በቀድሞ ጠቅላይ መሪ አያቶላህ አሊ ኻሜኒ የቀብር ስነ ስርዓት ላይ ትራምፕ እንዲገደሉ የሚጠይቁ መፈክሮችም ታይተዋልም ተደምጠዋል። የኢራን ኢስላማዊ አብዮታዊ ዘብ ፕሬዝዳንቱ ለመግደል መወጠኑ አስተባብሏል።